አብዛኛዋ ለባል ገንዘብ እንዳትሰጡ ብላ የምትመክር ሴት የራሷ ባል ግን እንደ ድሮ ስልክ እንደ ድሮ መንገድ ዳር ስልክ ሳንቲም ስትከትበት የሚስቅ ሳንቲም ስትከትበት የሚያወራ ገንዘቧን ንብረቷን ሙሉ እሱ ላይ ኢንቨስት ያደረገች ሴት ናት። ብትጠይቋት የኔ ባል ልዩ ነው የኔ ባል እንደናንተ ባል አይደለም ትላችኋለች። ምክንያቱም እናንተ ናችሁ የራሳችሁን ባል ያቀልላችሁት። ለሷ የራሷ ባል በጣም ታማኝ፣ በጣም ንጉስ፣ በጣም የተከበረ ሰው፣ በጣም ሁሉ ነገር የሚገባው አይደለም ገንዘብ ኩላሊቷን በተሰጠው ትክክል ህይወቷን በተሰጠው ትክክል የሚገባው ባል ነው። የእናንተ ባል ነው የረከሰው። ለዛ እኮ ነው ባልሽ ገንዘብ ሲጠይቅሽ ብሎክ አድርጊው። እውነትሽን ነው አንቺ ያለሽ አይደል ሳይጠይቅሽ የምትሰጪው እንደ ድሮ መንገድ ዳር ስልክ ሳንቲም እየከተሽ የምትኮረኩሪው። አረረፉ የሰውን ትዳር ለማፋታት ቆማችሁ የምታድሩ ሰዎች አረፉ እንጂ። መረዳዳት ያለ ነው፣ መቸገር ያለ ነው። የተቸጋገረ ሰው ጎረቤትም አለፍ ብሎ ይጠይቃል። እንኳን ሚስቱን ከባንክ ቤት ይበደራል፣ ቤቱን አስይዞ ይበደራል። ምንድነው ሴትን ልጅ ገንዘብ መጠየቅ ይሄን ያህል ታምር አድርጋችሁ የምታዩት? ሚስቱን ያልጠየቀ ከማንን ሊጠይቅ ነው? በሀዘኑም በደስታውም ጊዜ ሲቸገር ሲያጣ እንትን ሲያምርበትም ሲገረጣም ብለሽ አይደል እንዴ ቃል ገብተሽ የምታገቢው? ስለዚህ ባልሽ ሁሉም ነገር ይገባዋል። ከከዳሽ ከዳሽ በቃ።